ጤና ይስጥልን እንዴት አላችሁ? ተስፋ ነኝ ከባራቴክ። ዛሬ በአዲስ ዌብሳይት ተገናኝተናል። በዚህ ዌብሳይት ገንዘብ እንዴት እንሰራለን የሚለውን ሙሉ ስቴፕ ነው ማሳያችሁ። ከሁሉ አስቀድሜ ግን በአክብሮት ምጋብዛችሁ ይህን ቪዲዮ ላይክ፣ ሰብስክራይብ እና የደወል ምልክቷን ኦል በማድረግ ቤተሰብ እንድትሆኑ የከበረ ግብዣዬ ነው። የዚህንም ሳይት ሊንክ ደግሞ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ። መጀመሪያ መመዝገብ ስላለባችሁ ሊንኩን ስትጫኑ እንደዚህ ነው የሚከፍትላችሁ። ኢሜይላችሁን ታመጡና እዚህ ጋር ታስገባላችሁ። የራሳችሁን ፓስወርድ እዚህ ጋር ትፈጥራላችሁ። ከዛ ደግሞ ሴኩሪቲ ፓስወርድ ወይ ደግሞ ገንዘባችሁን ወጪ ልታረጉ ስትሉ የምትጠቀሙበትን ፔመንት ፓስወርድ ታስገቡና ወረድ ብላችሁ እዚህ ጋር እንደምታዩት ሬጂስተር የምትለውን አንድ ጊዜ በመጫን ምዝገባችሁን ታጠናቅቃላችሁ። ልክ ምዝገባችሁን አጠናቃችሁ ሲገቡ እንደዚህ አይነት ማስታወቂያ ታያላችሁ። እንዳነበባችሁ ትዘጉትና አንድ እድል አላችሁ እዚህ ጋር ድሮ ታረጋላችሁ። ከነኚህ ውስጥ አንድ ኮይን ሊደርሳችሁ ይችላል። ስንት እንደሚሆን ደግሞ አብረን እናያለን። ክሊክ ቱ ድሮ የምትለውን ነካን። ስንት ዩኤስዲቲ እንደሚሰጠን እዚህ ጋር ነው የምናየው። 0.10 ሳንቲም ዩኤስዲቲ ሰጥቶናል። ስለዚህ እዚህ ሳይት ላይ እዚህ ጋር የምናየው ኖት ካለ እናያለን። እዚህ ጋር እንደምትመለከቱት ኳንቲፋይ የምትላለች እሷን አንድ ጊዜ እንጫናታለን። ስንት ኢንቨስት ብናደርግ ስንት እንደምናገኝ ያሉትን ፓኬጆች ማለት ሁሌ ሬጂስተር ስናደርግ ቪአይፒ 0ንን ባላንሳችንም ግን ፕሮፊታችን እዚህ ጋር እንደምታዩት ስንት ነው? 10 አግኝተናል። ስለዚህ ቪአይፒ ዋን ጋር እንመጣና እሱን ለማስከፈት 15 ዩኤስዲቲ ዲፖዚት በማድረግ 16.5 ወይም ደግሞ 2.47 ዩኤስዲቲ ወጪ እናደርጋለን። ልክ ቪአይፒ 2 ጋር ከፈለግን ደግሞ 100 ዩኤስዲቲ ዲፖዚት በማድረግ በየቀኑ 17.2% ወጪ ማድረግ እንችላለን። ልክ ቪአይፒ 3 ጋር ስንመጣ ከኛ የሚጠበቀው 600 እና ከ600 ዩኤስዲቲ በላይ ዲፖዚት በማድረግ ዲፖዚት ያደረግነውን 18% እናገኛለን። እንደዚህ እያልን ስንወርድ የዚህ ሳይት የመጨረሻና ከፍተኛ የሚባለው ቪአይፒ 10 ነው። እሱን ለማስከፈት ከኛ 100,000 ዩኤስዲቲ ዲፖዚት እናደርጋለን። በምትኩ በየቀኑ 35% እናገኛለን። አይ አም ናት የፋይናንሻል አድቫይዘር፣ እኔ የፋይናንስ አማካሪ አይደለሁም። ግን ይሄ ሳይት ይከፍላል አይከፍልም የሚለውን ለማረጋገጥ ቪአይፒ ዋን ላይ 15 ዩኤስዲቲ ዲፖዚት አድርጌ 16.5% ደግሞ ወጪ እያደረኩ አሳያችኋል። እሱን ለማድረግ ተመልሰን ሆም ጋር ነው የምንመጣው። ልክ ሆም ጋር ከመጣን በኋላ ያሉት አማራጮች አሉ። ይሄ ቅድም ድሮ ስራ አድርገን እንዘጋውና እዚህ ጋር እንደምታዩት ሪቻርጅ የምትላለች እሷን አንድ ጊዜ እንጫናታለን። በምን በቢኤንቢ፣ በዩኤስዲቲ TRC20፣ በቲአርኤክስ እና በዩኤስዲቲ ፒፕ20 እነኛ አራት አማራጮች ዲፖዚት ልናደርግባቸው የምንችላቸው ሲሆን እኔ ዩኤስዲቲ TRC20 ዋሌት ላይ ስላለ እሷን እጫናታለሁ። ልክ እሱን ስጫን ዋሌት አድሬስ ጀነሬት ያደርግልኛል። እሷን መጥቼ እዚች ጋር ኮፒ ልና ወዳለኝ ክሪፕቶ ዋሌት ሄጄ ኢንቨስት አድርጌ እመጣለሁ። እስከዛው ግን ላይክ፣ ሰብስክራይብ እና የደወል ምልክቷን ኦል እያደረጋችሁ ቤተሰብ እንድትሆኑ የከበረ ግብዣዬ ነው። ኢንቨስት አድርጌ ልምጣ። አሁን እንግዲህ ኢንቨስት አድርጌ ተመልሼ መጥቻለሁ። እዚች ጋር መጣና ኳንቲፋይ የምትለው ነው ምጫ ነው። ልክ እሷን ስጫናት ይኸው እንደምታዩት እዚች ጋር ቪአይፒ ዋን አክቲቬት ሆኖልኛል። ስለዚህ እዚህ ጋር መጣና ስታርት ኳንቲፋይ የምትለውን እጫናታለሁ። ኳንቲፊኬሽን ይጀምሯል። ይሄ እስከሚሰራ እንግዲህ ለባራቴክ አዲስ ከሆናችሁና ይህን ቪዲዮ የምታዩት የመጀመሪያችሁ ከሆነ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንድታበረታቱ የከበረ ግብዣዬ ነው። በመጀመሪያ ኳንቲፊኬሽን 2.4255 ሰርቻለሁ። ስለዚህ የሰራነውን ወጪ ለማድረግ ሆም ጋር ተመልሰን እንመጣና ቅድም ሪቻርጅ ከምትለው ጎን ዊዝድሮ የምትላለች እሷን ነው የምንጫናት። አሁን እዚህ ጋር እንደምትመለከቱት 2.4255 ዩኤስዲቲ ሰርተናል። እዚህ ጋር እሷን እንጽፋለን። ዊዝድሮ አድራሻችንን ከባይናንስ ነው የምናመጣው። ከዛ ሴኩሪቲ ፓስወርድ አስገብተን ምን እንላለን? ኮንፊርም እንላለን። አሁን ወደ ባይናንስ እንሂድና ዩኤስዲቲ TRC20 ዋሌታችንን ይዘን እንምጣ። አሁን እንደምትመለከቱት ወደ ባይናንስ መተናል። 532.54 ነው ባላንሳችን። አድ ፈንድ የምትለውን እንጫናለን። ከዛ ደግሞ ኦንቼን ዲፖዚት የምትለውን እንጫናና ዩኤስዲቲ እንመርጥለታለን። ከዛ ደግሞ ትሮን TRC20 ነው አድራሻችንን። እዚች ጋር እንመጣና ዋሌት አድሬስ ኮፒ እናደርጋለን። ይህንን ካረግን በኋላ ቀጥታ ወደ ፕላትፎርሙ ተመልሰን በመምጣት ዊዝድሮ አድሬስ ምትላለች እሷ ጋር ምን እናደርጋለን? ፔስት እናደርጋለን። እዚች ጋር መጣና ፔስት እናደርግ። አሁን የሚጠበቅብንን ሁሉ ስላሟላን 2.4255 ዊዝድሮ ለማድረግ ኮንፊርም እንለዋለን። ልክ እሱን ስንለው ዊዝድሮ ሰክሰስ ይለናል። ይህንን ካልን ከ2 እስከ 3 ደቂቃ እስኪገባ ሊቆይ ይችላል። እስከዛው ደግሞ ሌላ ምንድን ነው እዚች ጋር ኢንቫይት ፍሬንድ ምትላለች እሷን እንጫናታለን። ልክ እሷን ስንጫናት የኔ አይነት የራሳችሁም ዩኒክ ሊንክ አለ። እሱን እዚች ጋር መተን ኮፒ እናደርግና በተለያዩ ሶሻል ሚዲያዎች ሼር በማድረግ በእኛ ሊንክ ሰዎች ገብተው ኢንቨስት ሲያደርጉ ኢንቨስት ከሚያደርጉት ላይ የምናገኘው ኮሚሽን አለ። ያንን ደግሞ የምናየው
ቲም ጋር እንመጣና እዚህ ጋር እንደምታዩት ሌቭል 1 ሌቭል 2 እያለ ሬጂስተር ያደረጉትን እናገኛለን ማለት ነው። በኮሚሽንም በኢንቨስትመንትም ገቢ እናገኛለን። አሁን ከዚህ ሳይት ወጪ ያደረግነው ባላንስ ወደ ባይናንስ ገብቷል አልገባም የሚለውን ማረጋገጥ ግዴታ ስለሆነ ቀጥታ ወደ ባይናንስ እመጣለሁ። ከነበርኩበት ጋር በአክልና ሪፍሬሽ እያደረኩኝ እጠብቀዋለሁ። ከላይ እንደምታዩት ምን ብሎኛል? ዩኤስዲቲ ዲፖዚት ፕሮሰሲንግ ከዛ ደግሞ ሰክሰስፉል ሆኗል። 532.45 የነበረው 534.72 ሆኗል። እዚህ ጋር እንደምታዩት 2.4255 ዩኤስዲቲ ተቀብያለሁ። ስለዚህ ይህ ሳይት ዛሬ እንደሚከፍል ከነ ፔመንት ፕሩፉ ሰርቼላችኋለሁ። ለባራቴክ አዲስ ከሆናችሁና ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸር መድኃኔዓለም ሰላም ከጤና ያብዛላችሁ እያልኩ የምለየው ተስፋ ነበርኩ። ቸር ሰንብቱልኝ። ቻው